ቅን የሆነውን ነገር እንምረጥ መልካውንም ነገር በመካከላችን እንወቅላል መልካም ነገር የእግዚአብሔር ቃል ነው ይሄንን የሚለይ ሰው ይሄንን ለይቶ የሚጠቀም ሰው ከምንም በላይ እግዚአብሔር ይደሰትበታል ለዛ ሰው ምረፍት ይሆናል እቶች እዚህ ያላችሁ ወንድሞች ዛሬ ለእናንተ ዛሬ ለሁላችን የመጣው ቃል ሌሎች ያልተረዱትን ነገር ተረድተን ዝም ብለን እንደተቀላላ ዕውቀት ይዘን እንድንቀመጥ ሳይሆን በቤታችን በህይወታችን ላይ ለውጥ እንድናመጣ ነው የተለወጠ ማንነት እንዲኖረን ነው ስጋ ከመሽተት ክርስቶስን እንድንሸት ነው ሰዎች ጠረናችን የምድራውን ጠረን እንዲሰማችሁ ሳይሆን የሰማያዊ ጠረን እንዲሰማችሁ ነው then ይሄንን ለዘወትር ሜዲቴት ማድረግ አለብን እግዚአብሔር ደግሞ ለበለጠው ክብር ለበለጠው መልካም ነገር ያጨናል ማለት ነው ስለዚህ የሰማነው ቃል በህይወታችን ላይ ፍሬያማ እንዲሆን እግዚአብሔር የሚከብርበት ህይወት እግዚአብሔር የሚደሰትበት ማንነት እንድንይዝ እግዚአብሔር ሁላችንም ይርዳን ቀደም ብሏል ፓስተር እውነት ነብይ አልጠፋም እንዳው ማገራችን ደግሞ እንደ ፋብሪካ ያመረቱ ነው ነብያት እየተመረቱ ነው ምንጩ ባናቀም ይደለም ያረቀና ጠላ ቤት ከሚበዛ የብዛ ጥሩ ነው ግን በውስጡ ህይወት ያለውና ህይወት የሌለው ለይተን አውቀን የምንመገብ ሰዎች እግዚአብሔር እንዲያረጋን የእውነቱን ቃል በልባችን ላይ ማተም አለብን የእውነት ቃል በህይወታችን ላይ አትመን ያንን መግለጥ እንድንችል እግዚአብሔር ይርዳን አሜን ከምንም በላይ ማለት ነው እግዚአብሔር ሲጠራን እንዲሁ ተራ ህይወት እንድንኖር አይደለም ወገኖች አሳ ሰው መብላት የሚችለው ጠረኗ ሲቀየር ነው ጠረኗ ካልተቀየረች አትበላም አክሰፕታንስን ማግኘት የምንችለው ፍጥረት የእግዚአብሔር ልጆች መገለጥ ይተባበቃሉ ተብሎ ቅድምም ተነግሯል ሮሜ 8:19 ላይ ያለው ቃል ለፍጥረት መትረፍ የምንችለው ጠረናችን ሲቀየር ነው ይሄ ጠረንሽ ይቀየር ወንድም ጠረን ይቀየር አሜን ጠረናችን ካልተቀየረ ተቀባይና ረጅም ዓመት ብናገለግልም ረጅም ዓመት ወንጌል ሰባኪ ብንሆን ምንም ትርጉም የለም አሜን ጠረናቸው የተቀየሩ ሰዎች ግን ይፈለጋሉ አሜን ማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ምን ይላል እናንተ የዓለም ብርሃን ናችሁ ይላል ዝም ብለን ከኤልፓ ጋር ተስማምተን አምቡል ሰክተን አይደለም ምድርን የምናበራ በቃሉ በተገለጠው ቃሉ ትዳራችን ዓለምን የሚያበራ ህይወታችን ዓለምን የሚያበራ አካይዳችንን ዓለምን የሚያበራ ሆኖ የሚገለጠው ጠረናችን ሲቀየር ነው አሜን በጌታ በኢየሱስ ስም ይሄ ጸጋ ይጨመርልን አሜን ይሄ ጸጋ ይጨመርልን አሜን ዛሬ በህይወታችን ክርስቶስን የምንገልጠው እንድንገኝ ክርስቶስ እንዲታይ እኛ ሳንሆን ክርስቶስ እንዲታይ ያቺ ውርንጭላይቷ የተከበረችው እሷ ላይ ባለው ነገር ነው ገብቷችኋል ለሷ እኮ አይደለም እነሱ ያነጥፉት በሐሳባቸው ለሱ ነው ግን የተራመደችበት ማን ነው የተራመደበት እሷ ነች እውነት ባንተ ላይ ካለ እውነት ባንቺ ላይ ካለ ረግደለም ነገሮቹ ፋሲሊቶቹ ሁሉ ይስተካከላሉ ምክንያቱም ኦንሊ ህይወታችንን የሚመራ በእኛ ላይ ያደረው መንፈሱ ነው
የሱ ማንነት የሱን ሉዓላዊነት የሱን ቃሉን ስናንግበው እግዚአብሔር ነገሮቹን ያመቻቻል። ምክንያቱም አንተ ከታየክ ችግር ላይ ልትወድቅ ትችላለህ። እሱ ግን ባንተ ከታየ ሁሉ መልካም ይሆናል። እሱ ታይ በፍቅር እሱ ታይ አሜን። በአካሄዳችን እሱ ታይ አሜን። ምክንያቱም ሐዋርያ ጳውሎስ ሲናገር ፊልጵስዩስ 2:5 ላይ በክርስቶስ የነበረው ሐሳብ እሱ በእናንተ ይሁን ይላል። በሱ የነበረው ነገር አጀንዳው በሕይወታችን የሚታይበት አረ ከዘርዘር ከመሽተት ሰማይ መሽተት ይሁንልን። አሜን ነው። አሜን። አንድ ሀገር የራሷ መተዳደሪያ ደንብ አለ፣ የራሷ ሕገ መንግስት አለ። ወንጀል ለሰራ የወንጀል መቅጫ ሕግ አለ። ልብ በሉ። ለቤተሰብ ግጭት ፍትሐብሔር አለ። ይኸው በዛ ሀገር ውስጥ የሚኖሩ ሰዎች በዚህ የመተዳደር ግዴታ አለባቸው። አገሬ በሰማይ ነው ካልክ በሰማያዊ ሕግ ትመራለህ። ያ ሕግ ደግሞ መጽሐፍ ቅዱስ ነው። በዛ ሕግ የምንመራ ከሆነ ያ ሕግ ሁሉንም ይቀይራል። አሜን። ያ ሕግ ሁሉንም ነገር ይለውጣል። አሜን። ይሄንን ሜዲቴት ማድረግ አለብን። ይሄንን መቀበል አለብን ማለት ነው። ወንጌል በአንድ እጅ ይዘን የምድርን ነገር በሌላ የምንጎትት ከሆነ አልተለወጥንም። በአንድ በኩል ስለ ፍቅር እየሰበክን በአንድ በኩል ጥላቻን የምንዘራ ከሆነ አልተለወጥንም። ወገኔ በሁለት መታወቂያ ማለፍ አይቻልም። ለሁለት ክለብ መጫወት አይቻልም። ከኢየሱስ ከሆነ ለኢየሱስ ክለብ ተሰለፍ፣ ለዓለም ከሆነ ለዓለም ተሰለፍ። እግዚአብሔር ዛሬ ይለያል። ፕሬዝ ሎርድ አሜን። ይለያል ማለት ነው። ብዙዎቻችን መድረክ ላይ ጳውሎስ ነው ስንወርድ ግን ዲያብሎስ ነው። ይሄ ማሊያ ከኛ ይውጣ። አሜን ነው። አሜን። እንድንቀየር ሃሌሉያ፣ እንድንለወጥ እግዚአብሔር ዛሬ የነገረን ነው። በጌታ በኢየሱስም ጸጋው ይብዛላችሁ። አሜን። ወዳጄ ጸጋው ይብዛልህ። ከተገለጠልህ በላይ ይገለጥልህ። ከበራልህ በላይ ይብራልህ በኢየሱስ ስም አሜን። በነገር ሁሉ የእግዚአብሔር አብሮነት፣ በነገር ሁሉ የእግዚአብሔር መንፈስ ካንተ ጋር እንዲሆን ጸለይኩት እውነት ከልቤ። አሜን። ምክንያቱም የእግዚአብሔር ቃል የሚናገሩ ሰዎች ይብዙልን። አሜን። ጥላቻ ከሚዘሩ ቃሉን የሚዘሩልን ሰዎች ይብዙልን። አሜን። ዘረኝነትን ከሚዘሩ ቃሉን የእውነት ቃል የሚዘሩልን ይብዙልን። አሜን። በጌታ በኢየሱስ ክርስቶስ ስም እዚህ ቤት ያላችሁላችሁ አእምሯችሁ በቃሉ በእውነት ቃሉ የተቀየረ ይሁን፣ በቃሉ የተቃኘ ይሁን በኢየሱስ ስም አሜን። ይሄንን የምንገልጥ በጨለማ ስር ወድቃላለች ቤተክርስቲያን፣ በጨለማ ስር ወድቃላለች ምድር፣ ብርሃን ሆነን እንድንገለጥ በኢየሱስም ጸጋው ይጨመርልን። ብርሃን ሆነን እንድንገለጥ በኢየሱስም ጸጋው ይጨመርልን። ሃሌሉያ። ኢየሱስ ያድናል። አሜን ነው። አሜን። ሃሌሉያ። ኤርምያስ 17:7-8 ይላል፣ በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለ በወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመት እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል ይላል። ከዚህ ቀን ጀምሮ ፍሬያማ እንድትሆኑ ኢየሱስ አሜን። በአገልግሎታችሁ ፍሬያማ እንድትሆኑ፣ አሜን። በመውጣት በመግባት ፍሬያማ እንድትሆኑ፣ አሜን። ትክክለኛ ፍቅር በእናንተ ከመገለጡ የተነሳ ፍሬያማ እንድትሆኑ በኢየሱስ ክርስቶስ ስም ጸጋው ይጨመርላችሁ። አሜን። በናዝሬቱ በኢየሱስ ክርስቶስ ስም የዚህ ቤት ክብር ከቀድሞ ቤት ክብር ይበልጣል ተብሎ እንደተጻፈ ወደሚበልጥ ሃሌሉያ ወደሚበልጥ ማለፍ ይሁንላችሁ። አሜን። ጥላቻን የምታራግቡ ሳይሆን በእናንተ ምክንያት ጥላቻ መንገድ የሚያጣበት ዘመን ሃሌሉያ፣ መልካም ነገር የሚበቅልበት፣ መልካም ነገር የሚታይበት፣ የእግዚአብሔር ሉዓላዊነት በእናንተ የሚገለጥበት፣ አካሄዶቻችሁ ክርስቶስን የሚገልጥበት
አሜን ኑሯቸው ክርስቶስን የሚገልጥበት ስብከቶቻቸው ክርስቶስን የሚገልጥበት በየመድረኮቻቸው ክርስቶስ የሚገለጥበት የእውነት ፍቅር የሚታይበት አካል የሚለብስበት በኢየሱስ ስም ይሄ ዘመን በዚህ ሆኖ ይለቅላቸው። ቀሪው ዘመናቸው ይኸው መጽሐፍ ቅዱስ ሲናገር 70 ወይም 80 ይላል። 80 እንበል 29200 ቀናቶች ናቸው እነዚህ 70 29200 ቀናቶች ናቸው። ስንት ዓመት ላይ እንዳላችሁ እናንተ ያስሉት። የቀረ ቀናቶችን ደግሞ እናንተ ያስሉት። አሁን የቀረ ቀናቶቹ ክርስቶስን በእውነት የምትገልጡበት ክርስቶስ በእናንተ የሚታይበት በኢየሱስ ክርስቶስም የእውነት ኃይሉ የእውነት ክብሩ የሱ ማንነት በእናንተ የሚታይበት ዓመት ይሁን በኢየሱስ ስም አሜን አሜን። ከዚህ በኋላ እግዚአብሔር አብሮነት መለኮታዊ ኃይሉ ይከተላችሁ። አሜን። ፍሬያማው ነው። አሜን። ግደለም ፍሬያማው ነው። አሜን። ብዙዎች ፍሬ ሳፈሩ አንፈርሳችሁን እያከበሩ ነው። በአንተ ዘመን ግን ፍሬ ይቆጠር። አሜን በኢየሱስ። በእናንተ ዘመን ግን ፍሬ ይቆጠር በኢየሱስ ስም። ክርስቶስን የሚመስሉ ደቀ መዛሙርት ክርስቶስን የሚመስሉ ምእመናን ከሱ የተወለዱ ከስጋ ከሌላ ሳይሆን ከሱ የተወለዱ እውነት ከመንፈስ የተወለዱ እውነት ከክርስቶስ የተወለዱ ዘሮች ይብዙላችሁ። አሜን። ቴንክ ዩ አመሰግናለሁ። ክብር ላንተ ይሁን። እንወድሃለን፣ እናደናንቃለን። በዚህ አጋጣሚ ታሞ ያሉት ፈውስ ያገኙ፣ የተያዘ ነገራቸው ይለቀቅ፣ የተገደበ ነገር በኢየሱስም ይለቀቅ። ካለበት ቦታ በናዝሬቱ በኢየሱስ ክርስቶስም የነሱ የሆነ ነገር ነፃነቱን አውጆ ነፃነት አገንቶ ካለበት ቦታ እነሱን ፍለጋ እንዲመጣ ጸለቅኩት። የረጅም ዓመት ጥያቄ በኢየሱስ መልስ ያገኝ፣ ዘመን ያስቆጠረ ጉዳይ በኢየሱስ መልስ ያገኝ። ከመልሳችሁ ጋር ይገናኙ፣ ከጸሎት መልሳችሁ ጋር ይገናኙ። ክዳን መያዝ ብቻ አይደለም፣ ክዳን መስማት ብቻ አይደለም፣ የሰሙትን ነገር ማየት ይሁንላችሁ። ስሙን ሰማ፣ ሰምቶ አልቀረም። አየ፣ አይቶ አልቀረም፣ አቀፈ። በኢየሱስ ክርስቶስ ስም ካንተ ዘንድ የሰሙትን የተስፋ ቃል፣ ካንተ ዘንድ የሰሙትን ትንቢታዊ ቃል አካል ለብሶ ማየት ይሁንላችሁ። አሜን። ተረኛ ይሁኑ፣ ለምስጋና ተረኛ ይሁኑ። አሜን። አመስጋኝ ትውልድ ሆነው ይገለጡ። ጭንገፋ ከመንገዳችሁ ላይ ይነሳ፣ ጭንገፋ ከህይወታችሁ ላይ ይነሳ። የትዳር ጭንገፋ፣ የስኬት ጭንገፋ፣ የጤና ጭንገፋ፣ የራይ ጭንገፋ ከዚህ ወዳ ላይ ገጠማችሁ በኢየሱስ ስም ጸለቅኩት። ከተማይቱ ጥሩ ቦታ ተሰራች፣ ነገር ግን ችግር ያለበት ውሃው ነው ተባለ። ውሃው ችግር ሆኖ አልቀጠለም። ጥያቄ ካቀረቡ ቀን ጀምሮ ተፈውሶ እንደቀረ ከዚህ ምሽት ጀምሮ ነገራችሁ ይፈወስ፣ ትዳራችሁ ይፈወስ፣ አገልግሎታችሁ ይፈወስ፣ ህይወታችሁ ይፈወስ፣ ኢኮኖሚያችሁ ይፈወስ። በነገር ሁሉ በኢየሱስ ክርስቶስ ስም አልፎ መሄድ ይሁንላችሁ፣ አልፎ መሄድ ይሁንላችሁ፣ አልፎ መሄድ ይሁንላችሁ። በትንሣኤው ኃይል፣ በትንሣኤው ኃይል ገደብ ይነሳ፣ ገደብ ይነሳ። እርግማን በኢየሱስም ወደ በረከት ይቀየር በኢየሱስ ስም። ለአንድ ሰው ነገሩ አካል ይለብስለታል። ምክንያቱም እግዚአብሔር የተናገረውን የሚፈጽም አምላክ ነው። የዋዥ ዘንድ እሱ የሰው ልጅ አይደለም። በኢየሱስ ክርስቶስ ስም ሰላማችሁ ሙሉ ይሁን። አሜን። እውነት አትያዙ፣ አትገደቡ። ባላችሁበት ሶሳይቲ ውስጥ ባላችሁበት ማህበረሰብ ውስጥ በኢየሱስ ስም የእናንተ ነገር ከፍ ብሎ ይታይ፣ የእናንተ ጉዳይ ከፍ ብሎ ይታይ። ገደብ ይነሳ ከህይወታችሁ ላይ፣ ገደብ ይነሳ ከቤታችሁ ላይ፣ ገደብ ይነሳ ከልጆቻችሁ ላይ፣ ገደብ ይነሳ ከራያችሁ ላይ። ጢሶ መውጣት ይሁንላችሁ። ብሬክ ስሩ፣
በጌታ በኢየሱስ ስም ቢዝነሳችሁ ጢሶ ይወጣ፣ ራያችሁ ጢሶ ይወጣ፣ ነገራችሁ ጢሶ ይወጣ። ካለበት ቦታ በኢየሱስ ስም ጢሶ መውጣት ይጀምር። አሜን። ዋው! በቃ ገደብ በቃ። ሰው በማጣት የተገደባችሁ ዘመን በቃ። አካውንታችሁ ባዶ ከመሆን ገደብ የነበረ ጉዳይ ከዚህ በኋላ በቃ በቃ የሚል ድምፅ ወደ ቤታችሁ ይምጣ። ይህንን ተራራ መዞር ይበቃል ተብሎ እንደተነገረ ቢወድቅም ባይወድቅም ላንተና ለቤት ማለፍ ይሁን በኢየሱስ ስም። አልፎ መሄድ፣ ሃሌሉያ! አልፎ መሄድ። ትዳራችሁ አልፎ ሂድ። ታሪካችሁ ይቀየር፣ ነገራችሁ ይቀየር፣ ኢኮኖሚያችሁ ይቀየር። ሰላማችሁ በኢየሱስም ከተገደበበት ቦታ አልፎ ሂድ። አልፎ መሄድ፣ አልፎ መሄድ። ይህ ሳምንት የድል ሳምንት ይሁንላችሁ። ይህ ሳምንት የምስጋና ሳምንት ይሁንላችሁ። ትንሣኤ ይሁን ለነገራችሁ፣ ለአገልግሎታችሁ ትንሣኤ ይሁን በኢየሱስም። ለጤናችሁ ትንሣኤ ይሁን፣ ለትዳራችሁ ትንሣኤ ይሁን፣ ለኢኮኖሚያችሁ ትንሣኤ ይሁን በጌታ በኢየሱስም። በቤታችሁ ላይ ትንሣኤን አወጅኩት በሃሌሉያ። ላዶሶ ፓራዲያ ትንሣኤን ጠራሁት በኢየሱስም። ሞቴ በተባለው ላይ የትንሣኤ መንፈስን ጠራሁት። ሞቴ በተባለ ጉዳይ ላይ የትንሣኤ መንፈስ ጠራሁት። የሞቴ አገልግሎት፣ የሞቴ ጸሎት፣ የሞቴ መሠዊያት በኢየሱስ ክርስቶስም ትንሣኤን ጠራሁት። አሜን። ሸቷል ብትልም ብታምኝስ የእግዚአብሔር ክብር እንደምታይ አልነገርኩሽም እንዳላት ተናግሮ ዝም አላለም። አሳያት። በኢየሱስ ክርስቶስ ማየት ይሁንላችሁ። ተመልከቱት፣ ነገራችሁን ተመልከቱት። ያው ነው ተመልከቱት። እጃችሁ ላይ የሞተ ነገር ያው ነው ተመልከቱት። ያቺ ሴት ሰላም አይደለም እንደ ሲባል ሰላም ነው እንዳለች የሞተ ቤቷ ውስጥ የነበረ ሰላም ሆኖ እንደቀረላት ከዚህ ቀን ጀምሮ ነገራችሁ ሰላም ይሁን። ይሁን ሰላም፣ ይሁን ሰላም። ያንተ ነገር ሰላም ይሁን፣ ያንቺ ነገር ሰላም ይሁን። ካለበት ከተማ ላይ ሰላሙን ያውጅ በኢየሱስ ስም። ጤናችሁ ሙሉ ይሁን፣ ነገራችሁ ሙሉ ይሁን። ይሰራ ያንተ ነገር። ገደብ ይነሳ፣ ገደብ ይነሳ። አስመሳይ በተለይ በአስመሳዮች በኩል የተዘጋቢ መንገድ፣ የተዘጋቢ ደጅ ከዚህ ቀን ጀምሮ ይከፈት። ከዚህ ሰዓት ጀምሮ ይከፈት። ከዚህ ቀን ጀምሮ ይከፈት። የመከፈቱ ዜና መስማት ይሁንልህ። ፒላጦስ ፓራዲያ የመከፈቱ ዜና፣ የመከፈቱ ዜና፣ የመሆኑን ዜና በኢየሱስ ክርስቶስ መስማት ይሁንልህ። አሜን። በጥርሱ የሳቄ ጉድጓድ ቆፋሪው በኢየሱስ ስም አሁን ከመንገዳችሁ ላይ ይነሳ። ከሟርት ጴንጤ እግዚአብሔር ይጠብቃቸው። ታሪካችሁ ይቀየር። ግደለም ይሰራ። የቤት ስራችሁ ይሰራ። እግዚአብሔር አልፎ ይስራላችሁ። ወዲያው የንፍሮን ድንኳን ወደ ምስጋና ድንኳን እንደቀየረ የሞተን ሰው መንገድ ላይ ይዞ ስሙን ቀይሮ ጤነኛውን ወደ ቤት እንደመለሰ የእናንተ ነገር ጤነኛው ነው ይመለስ ወደ ቤት። ኢኮኖሚያችሁ ዲኖ ይመለስ። አሜን። ግደለም ውሰዱ። ኢኮኖሚያችሁ ዲኖ ይመለስ። ታሪካችሁ ይቀየር። የእናንተ ጉዳይ መዳኑን ጎረቤት አይዛብ ሁሉ ይስማ። ዳንኤላት እኮ ተሰራላት እኮ የሱ ነገር እኮ ያይሆነ የሱ ነገር እኮ ተከናወነለት የሚባል ዜና ብቻ ሳይሆን መታየት ያለበት ነገር ይታይ በኢየሱስ ስም። አልጨበጥ አልዳሰስ ያለው ነገራቸው ከዚህ ቀን ጀምሮ አካል ይለበስላችሁ። ከእጃችሁ ያሞሎጭ እየጠፋ ከእጃችሁ እየጠፋ ያለ ነገር አካል ለብሶ ይምጣ። ተቀበሉት በኢየሱስ ስም። ነገራችሁን ተቀበሉት። በባህር ማዶ ያለውን አገር ቤት ያለውን በከተማ በገጠር ያለው የእናንተ ነገር አካል ለብሶ ይምጣ። አካል ለብሶ ይምጣ። አካል ለብሶ ይምጣ በኢየሱስ ስም። አሜን። አሜን። ልክ ጴጥሮስ ነፃ ወጥቶ እንደመጣ ሮዳ ወጣ የምስራች ይዛ ወደ ቤት እንደተመለሰች
በጌታ በኢየሱስ ነገራችሁ ከነገ ጧት ጀምሮ ወደ ቤት መግባቱን ከነገ ጧት ጀምሮ ነገራችሁን ከዚህ ሰዓት ጀምሮ የእናንተ ነገር በኢየሱስም ይግባ ወደ ቤት ደስታ ቢሆን ይግባ ወደ ልብሽ ደስታ ወደ ቤትሽ ይግባ ሃሌሉያ ይሁንላችሁ በኢየሱስም ይሁንላችሁ በኢየሱስም I commanded in the mighty name of Jesus አዘዝኩ ይሁንልሽ በኢየሱስም ይሁንልክ በኢየሱስም አሜን ለምስጋና ተጠራሩ በኢየሱስም አሜን አዘን ወደ ቤታችሁ አይግባ አሜን እንዲህ ብዬ ልናገር ያሰባችሁትን የተመኛችሁትን ነገር ሳታገኙ ሳትጣጣሙ ሞት አይቅደማችሁ በኢየሱስም አሜን ከእግዚአብሔር ዘንድ የሰማችሁትን ነገር ሳታዩት ሳትጨብጡት ሳትዳስሱት ሞት አይቅደማችሁ በኢየሱስም በጌታ በኢየሱስም አልፎ መሄድ ይሁንላችሁ መከናወን ይሁንላችሁ በነገር ሁሉ የእናንተ ነገር ይሰራ የታመማችሁ ያላችሁት ፈውሳችሁን ተቀበሉት በኢየሱስም ይሄ ተመላላሽ በሽታ ይመታ ሰርጎ ገቢ በሽታ ይመታ ወቅት እየጠበቀ የሚመጣ ጤናን የሚነሳ መንፈስ ይመታ ከአንገት በላይ ከአንገት በታች ላይ ያለው ደም ላይ ያለው ስጋ ላይ አጥንት ላይ ያለው ጀርባ ላይ ያለው ኩላሊት ላይ ያለው አንጀት ላይ ጣፊያ የተኛውም የማጸም ቢሆን ራስ ምታት ቢሆን ልብ ድካም ሱካር ግፊት ቢሆን ከዚህ ሰዓት ጀምሮ ድሌት ይሁን በኢየሱስ ስም ድሌት ይሁን በኢየሱስ ስም ፈውስ ይሁንላችሁ ፈውስ ይሁንላችሁ ፈውስ ይሁንላችሁ ፈውስ ይሁንላችሁ ፈውስ ይሁንላችሁ በኢየሱስ ደም Thank you የድል ጊዜ ይሁንላችሁ የመከናወን ጊዜ ይሁንላችሁ ለምስጋና ወረፋ ያዙት ምስጋና ቤታችሁን ይሞላ ደስታ ቤታችሁን ይሞላ የጸሎት መልሳችሁ በኢየሱስም በተከታታይነት ይምጣ አንድ ሁለት ብላችሁ ለጻፋችሁ ጥያቄ በተከታታይ መልስ ያገኝላችሁ በኢየሱስም የችግራችሁ አለቃ የሆነ ዛሬ ምሽት ይመታ አለቃው የችግር አለቃ የሆነው በኢየሱስም ይመታ ልክ ጎልያድን እንደተመታ ጭፍሮቹ እንደተበተኑ ዛሬ ከዙሪያችሁ ላይ ያለው በኢየሱስ ስም ዋናው ከመመታቱ የተነሳ ጭፍሮቹ ይበተኑ የእናንተ ቀጠና ነፃ ይውጣ በኢየሱስ ስም የትዳራችሁ ቀጠና ነፃ ይውጣ የጤናችሁ ቀጠና ነፃ ይውጣ የቢዝነሳችሁ ቀጠና ነፃ ይውጣ የአገልግሎታችሁ ቀጠና ነፃ ይውጣ በኢየሱስ ስም ክብር ላንተ ይሁን እንወድሃለን ቀሪ ጊዜያችንን ተረከብ አመሰግናለሁ አሜን አሜን በእውነት በልጅ በኢየሱስ ስም ስትለን ስማን ብለዝድ ጌታ ይባርካችሁ ተባረኩ የሚገርም ነው አመሰግናለሁ ፓስተር ተባረክ መልእክቱ የኔ ነው የሚገርም ነው ሃሌሉያ ኢየሱስ ያድናል እግዚአብሔር ይባረክ የሚገርም ነው መሃል ላይ ፓስተር ሲጸልይ መሃል ላይ የሚናገረው ነገር የኔን ህይወት አድሬስ ያደረገ ነው መልእክቴ ነውና በጣም ነበረ በደስታ አሜን እያልኩ እየተቀበልኩ ያለሁትና ዛሬ ልክ እንደኔ በኢየሱስ ስም መጎብኘቱ ነውላችሁ ይሄ ሲዝን የእናንተ ሲዝን ነው ይሄ ጊዜ የእናንተ ጊዜ ነው አሜን በተለይ ሴት ልጅ መውለጃ ጊዜዋ ሲደርስ ምጧ እንደሚበረታ ልክ እንደዛ ምጥ የበረታባችሁ በግራ በቀኝ እየተገፋችሁ ግራ የተጋባችሁ እህቶች በጌታ በኢየሱስ ስም አሁን የሚወለድበት ሰዓት ስለሆነ ነው ምጣችሁ የበረታው በዮሐንስ ወንጌልም እንደዛ አይደል ሴት በምትወልድበት ጊዜ ወራቷ ገብቷልና ታዝናለች ይላል ነገር ግን ልጁን ከወለደችው በኋላ ስለ ደስታዋ ኋላ መከራዋን አታስበውም ይላል ኢየሱስ ጌታ ነው ልጇ መጽናኛ ይሆንላታል አሁን የምንጽናናበት ሲዝን ነው ክብር ለእግዚአብሔር ይሁን በተቃራኒው ጠላቶቻችን የሚያለቅሱበት እኛ የምንስቅበት ማለት ነው ክብር ለእግዚአብሔር ይሁን ውድቀታችንን የሚፈልገው ቅድም ፓስተር እየተናገረ ነበር ከውስጥም ከውጭም ሆኖ የሚረግሟቸዋል ኢየሱስ ጌታ ነው የሚገርም እኮ ነው እውነት እኮ ነው ሃሌሉያ እያለ ኢየሱስ ጌታ ነው እያለ የሚራገም ውስጥ ሆኖ ማለት ነው የውጭውን ሐሳብ በኢየሱስ ስም ታባሩታላችሁ ይሄ በኢየሱስ ስም እያለ ነው የሚረግማችሁ
ስለዚህ በኢየሱስ ክርስቶስ ስም አሁን እነሱ ሰዓታቸውን ጨርሰዋል፣ ጊዜያቸው አልቋል። በጌታ በኢየሱስ ስም አሁን ጊዜው ያንተ ነው። እግዚአብሔርን ለማገልገል ጊዜው ያንተ ነው። ለማጠን ጊዜው ያንተ ነው። በፊቱ ለመቆም ጊዜው ያንተ ነው። ሃሌሉያ። ተባርኮ ለመኖር ጊዜው ያንተ ነው። በትዳር ተባርኮ ለመኖር፣ ልጅ ወልዶ ለመኖር፣ በሰላም በደስታ በጤንነት ለመኖር አሁን ጊዜው ያንተ ነው። በጌታ በኢየሱስ ስም ይሄ ነው የሚሆነው። ለእነዚህ ዓመታት እግዚአብሔር ካፌ ቃል በስተቀር አንዳች አያደርግም እንዳለ ኤልያስ። ያዕቆብ ደግሞ ኤልያስን አምጥቶ ኤልያስ እንደኛ ሰው ነበር አለ። ሃሌሉያ። በእምነት ጸልዮ ሰማይን አዘጋ አለ። ደግሞ ጸልዮ ደግሞ አስከፈተ አለ። በጌታ በኢየሱስ ስም ዛሬ እንጸልያለን፣ በክፉዎች ላይ ይዘጋ። እግዚአብሔር በኢየሱስ ስም የሰማይ መስኮቶችን በአንተ ትይዩ ይክፈታቸው። ከሰማይ የሚፈሰው ጠል አንተንና ቤትህን ያርጥበው፣ አንተንና ዘርህን ያርጥበው። ለዘላለም የሚጎልብህ ነገር አይኑር። እግዚአብሔር አምላክ በኢየሱስ ስም የእጅህን ሥራ ይባርክልህ፣ ጤናህን ይባርክልህ፣ መውጣትህና መግባትህ ይባረክ። የነካህ ሁሉ ይባረክ። ልምላሜ እንጂ ድርቀት አያግኝ፣ መብዛት እንጂ ማነስ አይሆን። በጌታ በኢየሱስ ስም ይስሐቅ እንዲህ እንዳለ፣ እግዚአብሔር አሰፋኝ እንዳለ፣ እግዚአብሔር አበዛኝ በምድርም እበዛለሁ ሰፋለሁ እንዳለ በኢየሱስ ስም መስፋት ይሁንልህ፣ መስፋፋት ይሁንልህ። በጌታ በኢየሱስ ክርስቶስ ስም ካስማዎች ይስፉ። እግዚአብሔር እንደ ዘንባባ ዛፍ ያንዠርግግ፣ ተንዠርግገ ኑር። በጌታ በኢየሱስ ስም ለብዙዎች እግዚአብሔር ጥላ ያድርግህ። ከዘንባባ ቴምር እንደሚገኝ በኢየሱስ ክርስቶስ ስምና ጣፋጭ ነገር እንደሚገኝ በጌታ በኢየሱስ ስም ካንተ ዘንድ ትውልድ የሚበላውን አይጣ። ለወጣቶች በኢየሱስ ስም መጋቢ ሁን። ለእናቶች ለአባቶች መጋቢ ሁን። ለሕፃናት መጋቢ ሁን። በጌታ በኢየሱስ ስም በምሰራበት መስሪያ ቤት ውስጥ ያሉ የሥራ ባልደረቦች ይውደዱ። እግዚአብሔር የሰው ፍቅር ያብዛል። በአለቆች ፊት እግዚአብሔር መጎስ ይስጥ። ተቀባይነትን አገኝ። የምትኖርበት ከተማ ታልፋ ትሰጥ። ዘር ማንዘሮችን የምትወርስበት ብትር በእጅ ይግባ። የሲኦል ደጅ ይዘጋ በጌታ በኢየሱስ ስም። እግዚአብሔር ከአጋንንት መንግሥት አንዳንዶቹን ምርኮ አድርጎ ይሰጣል ተብሎ እንደተጻፈ በኢየሱስ ክርስቶስ ስምና ስልጣን እግዚአብሔር ከሉሲፈር መንግሥት ሰዎችን ያስወርስህ። አንድ ነገር ብቻ እናገራለሁ። የእግዚአብሔር የፊቱ ብርሃን በላያችን በራ ተብሎ እንደተጻፈ ከፊቱ በሚገኝ ብርሃን በኢየሱስ ስም ውስጥ ያለ በረከት ያገኛችሁ። ከእግዚአብሔር ፊት ውስጥ ከሚበራ ከዛ ውስጥ ካለ በረከት ጋር መገናኘት ይሆንላችሁ። በኢየሱስ ስም በደስታ ኑሩ፣ በሰላም ኑሩ። አሁን እንኳን ያዘነች ነፍስ መጽናናት ይሁንላት። መጽሐፍ ተጨንቃ ለነበረች ነፍስ እንደሚል ከእንግዲህ ጨለማ አይሆንም እንደሚል በኢየሱስ ክርስቶስ ስምና ስልጣን ከዚህ ሰዓት ጀምሮ ከእንግዲህ በኋላ በሕይወታችሁ ላይ ጨለማ አይሆን። እግዚአብሔር ነፍስ፣ መንፈስ፣ ሥጋችሁን በደስታ ይሙላ። በሐሴታ ተሞሉ፣ በእልልታ ተሞሉ፣ በምስጋና ተሞሉ። እንቀጥላለን። ወንድሜ ኤፍሪ ይቀጥላል። እንቀጥላለን። ጌታ ይባረክ። ትንሽ እንጸልይና ከዛ በኋላ እንለያያለን። ፓስተር እግዚአብሔር ይባርክ። ኤፍሪ ቀጥል። እስኪ ኤፍሪ ቀጥል። ለፓስተርም ቃል አውጣ እስኪ። ተባረኩ ቅዱሳን። ፓስተር ጌታ ዘመንን ያለምልመው። በረገጥክበት ስፍራ ሁሉ እግዚአብሔር ሰው ይስጥ። ፍጹም ያንተ የሆነ ሁሉ በክርስቶስ ደም ይሸፈን። ቃሉ በጣም ክብደት አለው ታውቃለህ ፓስተር። እንደዚህ ዝም ብለህ ሰምተህ የምታልፈው አይነት አይደለም። ዝም ብሎ ከመንፈስ ከልብህ የሚጣበቅ አይነት የምር ሰማይ የቀባው ባሪያ ነው። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ብቻ ዘመንን ይጠቀምበት። አሜን፣ አሜን፣ አሜን። በእርጅና ዘመን ሁሉ እግዚአብሔርን አገልግል በኢየሱስ ስም። አሜን፣ አሜን። ያንተ የሆነ ሁሉ ብሩክ ነው። የባሪያው ቃል ዘመንን የያዘው ፓስተር የተናገረብህ ሁሉ በኢየሱስ ስም በዘመን ሁሉ ያፍራ በኢየሱስ ስም።
የፓስተር ኩራት ማለት ነው። ፓስተር እግዚአብሔርን ማገልገሉ ነው ትልቁ ደስታው። ሌላ ምንም ነገር ሴንስ አያደርግም፣ ለምንም ነገር ማለት ነው። ይሄ እንዲህ አይነት የሸቃጮች አይነት አገልጋይ አይደለም። የምር እግዚአብሔርን የሚያገ